አሁን ለምሳሌ ስታዩኝ እኔ ምን ይጎለኛል? እንደው አባ ግን ምንኩስና አባ ሲያዋቸው ተመችቷቸው ነው የሚኖሩ ልትሉ ትችላላችሁ። እውነታችሁን ቆዩ። ነጭ ነው የለበስኩት፣ ካባዬ በጣም ነጭ ነው። ምንም በቃ የጎደለኝ ነገር የለም። ስታዩ ምን ይጎለኝ? ምንም። አንድ ሰው የሕክምና ሳይንስ ተምሮ በእርግጠኝነት የማህፀን ሕክምና ስፔሻላይዝ ቢያደርግ ሴት ምጥ ስትያዝ ምን እንደሚያደርጋት ቢያውቅ አንዲት ሴት ስትወልድ የሚሰማትን ነገር ግን ሴት ካልሆነ ሊገባው አይችልም። 70 ሺህ ምዕመናንን ከሚፈትን ሰይጣን አንድ መነኩሴ ቢፈትን ይሻለዋል። አሁን እጃችን ዝም ብሎ ልሙጥ ነገር ቢሆን እዚህ ጣት እንደዚህ ባይኖር ዝም ብሎ ጠፍጣፋ ቢሆን እንትን ነው የሚመስል። ምን ይመስላል? አይ በቃ ይቅር። እኔም እንደሚመስል እኔ አላቅም ምን እንደሚመስል። ከእናንተ የማይዋሽ ማን ነው? የማያጭበረብር ማን ነው? ቢያንስ በቀን እንደው 5 ውሸት ሳትዋሹ ትውላላችሁ። በጣም ይቅርታ። ትውልድ እንዲቀነስ ይሄ አላስፈላጊ የሆነ ተራው ህዝብ ቀነስ ተደርጎ ምርጡ እንኑር የሚል አለ። የቴክኖሎጂ ግሩፕ ስለሱ እኔ አላውቅም። በተማርኩት የመጽሐፍ ቅዱስ ትምህርት ስለ ሰላም ተምሬያለሁ። አብዝቶ የገባኝ ግን አሁን ነው በደንብ። ምክንያቱም ብዙ ምናፍቃቸውን ገዳማት እንደ ልቢዶ መሳለም አይቻልም። እንደ ልቢዶ መሳለም አይቻልም። ዛሬ እኮ መነኩሴም ይታገታል፣ መነኩሴም ይሸጣል፣ ቄስም ይሸጣል። ምንም አይሸጣል። ያልሸጥ ነው ምንድን ነው? እኛ ሁሉ ይሸጣል። ሃይማኖት ይሸጣል፣ ክብር ይሸጣል፣ ቤተሰብነት ይሸጣል፣ ፍቅር ይሸጣል። ሁሉ ነገር ተሽጧል፣ አልቋል። እና ያው አስቸጋሪ ነው። ወጥቶ መግባት ለካ ብርቅ ነው። አድሮ መነሳትም ብርቅ ነው ለካ። አልገባንም። እግዚአብሔር የሰጠን ሜዳ እግራችን እንዳነሳ ሩጠን አፋችን እንዳነሳ ተናግረን የምንኖርበት ሰላም ለካ አልገባንም። በእግዚአብሔር እቅፍ ያለንበት እና እኔ አንድ ጊዜውን አልነግራችሁም። አንድ እህታችን ከአንድ ቦታ ተነስታ ልጆቿን እዛ ጊዜው ቆይቷል። ፍልሰታ ጾምን ልትጾም ትመጣለች እና የዚያ ጊዜ መንገድ ተዘጋ እና ሕፃኑ ልጅ ምን አለኝ? ትንሽ ሕፃን ልጅ ነው። አባ የፍልሰታ ፋሲካን አባዬ ጋር ሂጄ መዋል እፈልጋለሁ አለ። ትንሽ ልጅ ነው። እንደዛ እያለ አለቀሰ። ምን እናደርጋለን? እኔ መንገድ አልከፍትለት መቼ እንደሆነ እውነት ሩቅ ጊዜ ነው። ምናልባትም ከዛ የዛሬ 5 ዓመት አካባቢ ማለት ነው። እና አይ ምን አልኩት፣ የነበርንበት ቤተክርስቲያን በአጋጣሚ ቅዱስ መርቆሬዎስ ታቦት አለ። እኔም ሰማይቱን በጣም እወደዋለሁም ይረዳኛልም፣ በጣም ፈጥኖ ይደርስልኛልና ሂድና ቤተክርስቲያን ለቅዱስ መርቆሬዎስ የፍልሰታ ፋሲካ አባዬ ጋር መዋል እፈልጋለሁ በለው አልኩት። ያ ሕፃን ልጅ ሄዶ፣ ምክንያቱም እኛን ባይሰማን ሕፃኑን ይሰማዋል። ሕፃናት በደል ስለሌለባቸው ማለት ነው። ሄደና የልጅ መርቆሬዎስ ፍልሰታ ፋሲካን ሄጄ አባዬ ጋር መዋል እፈልጋለሁ አለ። በቃ እንግዲህ ልጁ ጸልየዋል። ዝም ብላችሁ ሂዱ አልኳት። ሰማይቱ ቅዱስ መርቆሬዎስ ረድቷት ከነበርንበት ቦታ ቀጥ ብላ በሰላም ሄዳ እግዚአብሔር ረድቷት፣ እንዲያውም መኪና ሁሉ ተመድቦላት፣ ማን እንደመደበላት አላውቅም፣ ሄዳ ፍልሰታ ፋሲካን ሕፃኑም መርቆሬዎስ እንደለመነ ከአባቱ ጋር ዋለ እላችኋለሁ። እና ሰላም ብርቅ ነው ልላችሁ ፈልጌያለሁ። ሰላም በጣም ቀላል ነገር አይደለም። እግዚአብሔር ለሀገራችን ሰላም ይስጠን። መንቀሳቀስም ገዳም መሳለምም ይናፍቃል እኮ መጥቶ እንዲያው በኦርቶዶክስ አስተምሮ ምን ይባላል? ገዳማት፣ ይቅርታ ለምጠቀመው ቃል ዘመናዊ ቃል ስለምጠቀም፣ ገዳማት የምእመናን የመንፈሳዊ ኢነርጂ ቦታዎች ናቸው ይባላል። መንፈሳዊ ኢነርጂ አለ። አሁን ዓለሙ ያደክማል እንደምታውቁት። በሚኖርበት ቦታ እድሩ፣ እቁቡ፣ የኑሮ ውድነቱ፣ ማህበራዊ ህይወቱ፣ ፖለቲካው፣ ሲስተሙ ብዙ ነገር አድካሚ ነው።
እና በዚያ የደከሙ ምዕመናን ገዳም ሲመጡ መንፈሳዊ ኃይል ይቅርታ ቃሉ በጣም ይቀላል፣ ቅርብ ለማድረግ ነው። ቻርጅ ሆነው ነው የሚሄዱት ነው። መንፈሳዊ ኃይል ተሸክመው ተሞልተው እግዚአብሔር አድሮባቸው በደንብ አድርገው ይሄዳሉ እና በቤታቸው ከሚሮጡት 100፣ 200፣ 300 ቀን ይልቅ በአንድ ገዳም አንድ ቀን ያደሩት በጣም እንደ ሺህ ቀን በረከት ይቆጠራል፣ እንደ ሺህ ቀን። ስለዚህ አሁን እዚህ መታችሁ ስታድሩ ጭቃ ላይ አድራችሁ ሊሆን ይችላል፣ በርዷችሁ ሊሆን ይችላል፣ ብዙ ነገር ግን ለብዙ ወራት ለብዙ ዓመታት ብቻ ሳይሆን የዘላለም መንፈሳዊ ኃይልን ይዛችሁ ነው የምትሄዱት እና አሁን ይሄ እኛ ምዕመናን አሁን እዚህ በኮሚቴነት በአስተባባሪነት በምዕመንነት የምታገለግሉ አላችሁ። እዚህ ሁላችሁም ታገለግላላችሁ፣ በአቅማችሁ፣ በእውቀታችሁ፣ በገንዘባችሁ። በዚህ አሁን እግዚአብሔር ገዳማትም አንዳንድ ጉድለት እንዲኖርባቸው የሚያደርገው ለምን እንደሆነ ታውቃላችሁ? ምዕመናን የመነኮሳትን አንዳንድ ጉድለቶች ለመሙላት የዕለት ጉርሳቸውን፣ የዓመት ልብሳቸውን፣ መጠለያቸውን ለመሙላት ሲመጡ እግዚአብሔር ደግሞ ከገዳሙ የምዕመናንን መንፈሳዊ ጉድለታቸውን ይሞላላቸዋል። ይሄ ምን ይባላል? ሲነርጂ ይባላል። በኦርቶዶክስ አስተምሮ ምን ማለት ነው? ኦርቶዶክሳዊ መለኮታዊ ስምምነት ህብረት ይባላል። አሁን ህብረት ነው። እናንተ የመነኮሳትን አንዳንድ ጓዳ ትሞላላችሁ፣ ትንንሽ ነገሮች እግዚአብሔር ከሰጣችሁ። መነኮሳት ደግሞ የእናንተን መንፈሳዊ ባዶነት ይሞላሉ። እናት ትተው የተቀመጡ መናንያን፣ አባት ትተው የተቀመጡ መናንያን፣ ቤተሰብ ትተው የተቀመጡ መናንያን። ምንኩስና እንደሚታየው አይደለም፣ እንደምታስቡት አይደለም። አሁን ለምሳሌ ስታዩኝ እኔ ምን ይጎለኛል? እንደው አባ ግን ምንኩስና አባ ሲያዋቸው ተመችቷቸው ነው የሚኖሩ ልትሉ ትችላላችሁ። እውነታችሁን ቆዩ። ነጭ ነው የለበስኩት፣ ካባዬ በጣም ነጭ ነው፣ ምንም በቃ የጎደለኝ ነገር የለም። ስታዩ ምን ይጎለኝ? ምንም። ምን እንደሆነ ግን አሁን ለምሳሌ አንድ ሰው የሕክምና ሳይንስ ተምሮ በእርግጠኝነት የማህፀን ሕክምና ስፔሻላይዝ ቢያደርግ ሴት ምጥ ስትያዝ ምን እንደሚያደርጋት ቢያውቅ አንዲት ሴት ስትወልድ የሚሰማትን ነገር ግን ሴት ካልሆነ ሊገባው አይችልም። በቃ ነገሩ እንዲህ አለ። የፈልግ ሐኪም እንኳን የማህፀን ስፔሻሊስት ቢሆን እንኳን ሴቲቱ ስታምጥ የሚሰማትን ህመም ሊያውቀው አይችልም። ስለ ምንኩስና የቱንም ያህል ብታነቡ መነኩሴ የሚሆነውን ነገር አታውቁትም። በቃ ሰይጣን በምድር ላይ መጀመሪያ የሚጠላው ምንኩስና ነው። ስለዚህ ሰይጣን መጀመሪያ የሚሰማራው አንድ መነኩሴን ይኸውላችሁ 70,000 ምዕመናንን ከሚፈትን ሰይጣን አንድ መነኩሴ ቢፈትን ይሻለዋል። ለምን እንደሆነ ታውቃላችሁ? አንድ መነኩሴ እናቱን አባቱን ትቶ በቃ የሙሉ ጊዜ የእግዚአብሔር አገልጋይ ነው። ምንም ሌላ ተካፋይ የለበትም። ፍቅሩን ለክርስቶስ ብቻ እንጂ ለሌላ አያካፍልም። ስለዚህ እንደዚያ ባደረገ ቁጥር ለምዕመናንና ለሀገር ብዙ ሸክም ነው የሚያቀለው። ያ በመሆኑ ምክንያት መነኩሴን መጣል ቤተክርስቲያንን መጣል እንደሆነ ያውቀዋል። መነኩሴን ማበላሸት ሀገርን ማበላሸት እንደሆነ ያውቀዋል ሰይጣን። ለዚያ ነው አብዝቶ ውጊያውን መነኮሳት ላይ የሚያበረታው። ስለዚህ እነዚህ እግዚአብሔርን ብለው የወጡ መነኮሳትን በአቅማችሁ ስታገለግሉ፣ ገዳማትን ስታገለግሉ ሕያው እግዚአብሔር በሚያውቀው የእናንተን ጉድለት ለመሙላት ከእናንተ የማይዋሽ ማን ነው? የማያጭበረብር ማን ነው? ቢያንስ በቀን እንደው 5 ውሸት ሳትዋሹ ትውላላችሁ። በጣም ይቅርታ፣ ጥናት ያስፈልገዋል አይደል? ደግሞ ውሸትና ጥናት እንዲህ ስንት ስራ እያለ ጥናት ያስፈልገዋል። ግን ቢያንስ እንደው በአማካኝ 5 ተዋሻላችሁ በቀን ማለት በቀን። አሁን ያ ሁሉ ውሸት ተደምሮ ሐሰት የአመፅ ራስ ነው ይላል እግዚአብሔር። አንድ ቀን ሳውሎ ያሳድረናል አያሳድር? አዲያ በዚች ነው ትንሽ ያቅማችሁን በቃ በዚች በምትፍጨረጨሯት በገዳማቱ በአብያተ ክርስቲያናቱ በዚህ በጉባኤ ቤቶች በአብነት ትምህርት ቤቶች በምትደክሟት ድካም ጉድለታችሁን ለመሙላት ነው አምላክ የሚያደርገው። ስለዚህ እግዚአብሔር የቅዱስ ቂርቆስ አምላክ ስትመለሱ ጎደሏችሁን ይሙላላችሁ፣ የተቋጠረውን ይፍታላችሁ፣ የተዘጋውን ይክፈትላችሁ፣ የጨለመባችሁን ያብራላችሁ። የሰላም አምላክ ኢየሱስ ክርስቶስ ሁልጊዜም ከእናንተ ጋር ይሁን።
ሁሉንም አይነት በሽታዎች የሚያክም ብቸኛ ሐኪም ጳውሎስ ነው ይላል ቅዱስ ዮሐንስ አፈወርቅ። እንግዲህ ሐኪም ታውቃላችሁ አይደለም? አንድ ሰው ልቡን ሲያመው የልብ ስፔሻሊስት ያየዋል። ኩላሊቱን ሲያመው የኩላሊት ስፔሻሊስት ያየዋል። አንዱን ሲያመው ብቻ አይምሮን ሲያመው የአይምሮ ስፔሻሊስት ያየዋል። አይኑን ሲያመው የአይን ስፔሻሊስት። አንድ ሐኪም አንድ ነገር ነው የሚያውቀው። ጳውሎስ ግን ሁሉንም በሽታ ያክማል ይላል። ስንፍና ላመመው ትጋትን ይሰጠዋል፣ የትጋት መድኃኒት ያዝለታል። መለያየት ላመመው የአንድነት መድኃኒት ይሰጠዋል። ድንቁርና ለጸናበት ብርሃን ክርስቶስን አንተ የተኛህ ንቃ ክርስቶስ ያበራልሃል ብሎ ይሰጠዋል። ጳውሎስ የማያክመው ህመም የለም እና ቅዱስ ጳውሎስ ታስሮ ሳለ ስለ ቅዱስ ጳውሎስ እስራት ዮሐንስ አፈወርቅ የተናገረው አንድ አስደማሚ ነገር አለና እሱን ልንገራችሁ። ስለ ቅዱስ ጳውሎስ ብዙ ነገር ተነጋግረን ስለምናውቅ በየመድረኩ በሌሎችም መምህራን እንደው ዛሬ አንድ ነገር ደግሞ ልጨምርላችሁ ብዬ ነው እና ኔሮን ቄሳር የሚባለው በጣም ይቅርታ በጣም ባለጌ ንጉሥ ነበር። ለቃሉ ከተማውን እንደው ከእንዲህ ያለ ተንኮለኛ ሰው እግዚአብሔር ያድነን። ከተማይቱ ሮም ከተማ ብታረጅ ምን አደረገ መሰላችሁ? ከተማይቱን በእሳት አቃጥሎ አዲስ ከተማ ለመስራት ከተማይቱን አቃጠላት። ከተማይቱን አቃጠልና እንዴ እኛ በኑሮ እየተሰቃየን አንተ አዲስ ከተማ ለመስራት ብለህ ከተማችን ታቃጠላለህ ብሎ ህዝቡ እንዳይነሳበት ምን ቢያደርግ ጥሩ ነው? ደግሞ መልሶ ከተማይቱ የተቃጠለች ክርስቲያኖች የሚባሉ ስለመጡ በእነሱ ጣዖታቱ ተቀይመው ነዋል። እዛ ክርስቲያኖችን እያሰረ መፍጀት ጀመር። ፍጹም ስግብግብ ግብረ ሰዶማዊ ወርቅ የማይጠግብ ሁሉን አርጌው የሆነ ሰው ነበረ ኔሮን። በኋላ ቅዱስ ጳውሎስን አሰረው እና ቅዱስ ዮሐንስ አፈወርቅ ስለ ቅዱስ ጳውሎስ ሥራ ሲናገር ሌባ ይላል። ሌባ ከሰው ቤት ሊዘርፍ ሲበገባ ቤቱ ጨለማ ሲሆን ነው የሚገባው እና ድንገት አንድ ሰው መብራት ይዞ ካየው መጀመሪያ ሄዶ እሱን ይደበድበዋል ወይ ይገለዋል። ምክንያቱም መብራት እያበራ ሌብነቱን ያሳይበታልና። ክፉ ሰው ስትሆን ክፉነትህን የሚያሳይበትን ሰው እንዳይን ታጠፋዋለህ ይላል። እንትን ይሄ ጆፌ አሞራ የሚባል ታውቃላችሁ አይደል? እና በጣም ፈሪ ነው እና ግልገል ይበላል። የፍየል ግልገል፣ የበግ ግልገል ይበላል። እና ቶሎ ብሎ ምን እንደሚያደርግ ታውቃላችሁ? አይኑን ያወጣዋል። ያለ ስለሚመስለው ማለት ነው። አይኑን እያየ መብላት አይችልም። ቶሎ አይኑን ነው የሚያወጣው። አይን ያስፈራ አይደለም? እና ክፉ ሰው ስትሆን ክፋትህን ስለሚናገርብህ ብቻ ሳይሆን በመልካምነቱ ያንተን ክፉነት ያሳያል ብለህ ስታስብ ያን ክፉ ሰው መብራት እንደያዘው ሰው ታጠፋዋለህ። ስለዚህ ይሄንን ኔሮንን አስሮ የፈጀበት ምክንያት የጳውሎስ እንኳን ትምህርቱ መልካምነቱ ብቻ የኔሮንን ባለጌነት ያሳያል። ከዚያ የተነሳ መብራት የሆነውን ጳውሎስ ሊያጠፋው ይፈልግ ነበር። ጳውሎስ ግን በድቅድቅ ጨለማ እስራት ውስጥ ሆኖም ለቤተ ክርስቲያን ያበራ ነበረ። እስመ ውእቱ ብርሃና ለቤተ ክርስቲያን የሚባለው ለዚህ ነው። የቤተ ክርስቲያን ብርሃኗ ነው ይለዋል ጳውሎስ። ቅዱስ ጳውሎስን ሥርዓተ ቅዳሴያችን እስመ ውእቱ ብርሃና ለቤተ ክርስቲያን የቤተ ክርስቲያናችን ብርሃኗ ነው እና የቤተ ክርስቲያን ብርሃን ይባላል። ፍጹም አባት ነው። ቅዱስ ጳውሎስ ቤተ ክርስቲያንን ያስጌጠበት 3 ሽልማቶች አሏት። ቤተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሙሽራው አይደለችም? ናት። ቤተ ክርስቲያን የማን ሙሽራ ናት? የኢየሱስ ክርስቶስ ሙሽራ ናት። ሴት በሙሽርነቷ ቀን ለባሏ ታጌጣለች። ቤተ ክርስቲያንን ራዕየ ዮሐንስ ላይ ሲናገር ወድሉት ኢቲ ከመመራት ዘስርጉት ለምታ ወሀገርሰ ሐዳስ ኢየሩሳሌም ርኢክዋን ዘተወርድም ሰማይ እስመ ቅድስቱ ለእግዚአብሔር አደረት ምስለ እጓለ እመሕያው የእግዚአብሔር ቅድስቱ ከተማ ኢየሩሳሌም ሰማያዊት ከሰማይ ወደ ምድር ስትወርድ አየኋት ይላል ራዕየ ዮሐንስ ላይ። ኢየሩሳሌም ከሰማይ ስትወርድ አየኋት የሚላት ቤተ ክርስቲያንን ነው። ከሰማይ ወረደች የሚላት ቤተ ክርስቲያን የእግዚአብሔር እንጂ የሰው ስላልሆነች ነው። ከሰማይ ስትወርድ አየኋት ካለ በኋላ ምንድን ነው ያለው?
ሙሽራ ለባሏ እንደምታጌጥም ያጌጠች ነበረች ይላታል። ማን ነው? ቤተ ክርስቲያን። ቤተ ክርስቲያን ምንጊዜም ለክርስቶስ ታጌጣለች፣ ሙሽራዋ እሱ ነውና። ሴት ለባሏ በወርቅ በብር በዕንቁ በልብስ በሐር ታጌጣለች። ቤተ ክርስቲያን ለክርስቶስ በምንድን ነው የምታጌጥ ስትንል ቅዱስ ቄርሎስ የተባለ የቤተ ክርስቲያን ሊቅ ሲናገር ሰለስተ ስነ አወፈያ ብፁዕ ጳውሎስ ለቅዱስ ቤተ ክርስቲያን፣ ቅዱስ ጳውሎስ ለቤተ ክርስቲያን 3 ጌጥ ሰጣት ይላል። እነዚህ 3 ጌጦቿ ምንድን ናቸው? እምነት፣ ተስፋ፣ ፍቅር ናቸው። እስኪ በሉ ንገሩኝ እንጂ የቤተ ክርስቲያን 3ቱ ጌጦቿ እነማን ናቸው? እምነት፣ ተስፋና እነዚህ የቤተ ክርስቲያን ጌጦች ናቸው። አንዲት ሴት አረም ስታርም፣ ሊጥ ስታወቃ፣ ጋጥ ስትጠርግ፣ ቤት ስትጠርግ፣ አቧራ ሲበንባት ቆይታ እንዲያው የሰርጉ ቀን አትገኝም። ነውር ነው። ሙሽራውን መናቅ ነው። ቤተ ክርስቲያን የምታድፈው መቼ ነው ካላችሁ 3ቱ የጎደሏት ዕለት እምነት፣ ተስፋ፣ ፍቅር በቤተ ክርስቲያን ጸንተው ይኖራሉ። ከሁሉ ግን ፍቅር ይበልጣል። ከሁሉም የሚበልጠው ፍቅር ነው። ቤተ ክርስቲያን በወርቅ ብንሰራት፣ በብር ብናንቆጠቁጣት፣ ጉልላቱ የወርቅ መስቀሉ የወርቅ ጥላው የወርቅ መጽሐፉ የወርቅ ይሄ አትሮንሱ የወርቅ ይሄ በሙሉ ግድግዳው የወርቅ እነዚህ ሻሿቴዎች የወርቅ ምሰሶዎቹ የወርቅ ራሱ ግቢውን ራሱ በወርቅ ብንሰራው በጣም ከርቀት ቦግ እያለ ቢታይ ቤተ ክርስቲያኑ እምነት፣ ተስፋ፣ ፍቅር ከሌለው ያደፈ ቤተ ክርስቲያን፣ 3ቱ የሌሏት ቤተ ክርስቲያን ያደፈች ቤተ ክርስቲያን ነው። ዋናው ሰይጣን እየጎዳን ያለ በዚህ ነው። ስለዚህ ቅዱስ ጳውሎስ የቤተ ክርስቲያን አስጊያጯ ነው። የሰፈር እናቶች ልጅ ሲዳር ሴት ስትዳር አስጊጠው ኩለው፣ ድሮ ኩል የሚባል ነበረ። ኩል ምናምን አገልግል የሚባል ነበረ። ለሚዜዎቹ ተቆጥሮ የሚሰጥ ወስፌ ምናምን ተቆጥሮ ይሰጣል በገጠር። ልጅቱ ባለሙያ ናት ለማለት ነው። ወስፌ ይሰጣል። አሁን ዛሬ ስትዳሩ ግን ሚሰጥ ትሰፋላችሁ እና ወስፌ ተጨምሮ ይሰጣል በአገልግሉ። ወስፌ፣ መርፌ፣ እንዝርት አብሮ ስር ሚዜ የሚባላል ለሱ ይሰጠዋል። ቆጥሮ ያስረክባል። ቆጥሮ ነው የሚረከበው ባለሙያነት የሚባለው እና የገጠር ትልልቅ እናቶች መክረው ልጅቱን ኩለው እንደሚሰዱ ሁሉ ቅዱስ ጳውሎስ ቤተ ክርስቲያንን የሚኳኩላት የሚያስጌጣት አመዷን ነውር እንዳይኖርባት የሚያባብስላት ነውር የሌለባት የክርስቶስ ጌጠኛ ሙሽራ እንድትሆን በጥርጥር እንዳታድፍ በእምነት የሚኩላት፣ በመለያየት እንዳታድፍ በፍቅር የሚኩላት፣ በምድራዊነት እንዳትያዝ በተስፋ የሚኩላት የሚያጠራት ቅዱስ ጳውሎስ ነው እና ቅዱስ ጳውሎስ እንዲህ ያለ የቤተክርስቲያን ብርሃን ነው። ለቆሮንቶስ በላከላቸው መልእክቱ ቆሮንቶስ የምትባለው የግሪክ የወደብ ከተማ ናት። በዚያ ጊዜ አይሁዳውያንም አሕዛብም የነበሩባት ከተማና ብዙ የተደባለቀ ሕዝብ የነበረባት፣ በእውቀታቸው የሚመኩ ፈላስፎች፣ በዝምድና የሚመኩ ደግሞ ባላባቶች፣ በሀብት የሚመኩ ባለሀብቶች፣ 3 አይነት ትምክት የነበራቸው ሰዎች ነበሩ። 3 አይነት ትምክት እንደነገርኳችሁ አሉ የተባሉ የፕላቶ የሶቅራጥስ ፍልስፍናን ያጠኑ የታወቁ ፈላስፎች የሚኖሩባት ከተማ አንድ። በእውቀት መመካት ከባላባት ተወልደናል ብለው ደግሞ በዘራቸው በባላባትነታቸው የሚመኩ ደግሞ ባላባቶች ያሉባት ከተማ። 3ኛ ደግሞ ምን መረጠ ምን አሉ ደግሞ በሀብታቸው የሚመኩ ባለጸጎች ነበሩባት። ይህንን ትምክት ለማራቅ ጥበበኛው ጳውሎስ ተላከ። የአሕዛብን ፍልስፍና እያጠና ያደገ ስለሆነ እሾህን በሾህ እንደሚያወጡት ፍልስፍና የሚያውቁትን ፍልስፍና በሚያውቀው በጳውሎስ ለማምጣት ጌታ ከሐዋርያት ይልቅ መርጦ ወደ ቆሮንቶስ ጳውሎስን የላከበት ምክንያት ይሄ ነው እና ይሄንን ትምክታቸውን ለማራቅ እናንተ የቆሮንቶስ ሰዎች የእግዚአብሔር ልባምነት፣ የእግዚአብሔር ሞኝነት ከሰው ልባምነት ይበረታል፣ የእግዚአብሔር ድካም ከሰው ኃይል ይበረታል አለና አኀዊነ ርእዩ ዘከመ ጸዋዕክሙ እግዚአብሔር፣ ወንድሞቻችን እግዚአብሔር እንዴት እንደጠራችሁ ተመልከቱ። ኢኮንክሙ ጠቢባነ፣ አይ በጥበባችን እኮ ነው የጠራን፣
ዕውቀታችን እኮ ለእግዚአብሔር ስለሚጠቅመው ነው እንዳትሉ በእውቀት አዋቂዎች አይደላችሁ። ወይኮንክሙ ኃያላነ ብዙኃነ ጉልበታችን ለእግዚአብሔር ስለሚጠቅመው ነው እንዳትሉ በጉልበትም ኃያላን አይደላችሁም። ወይኮንክሙ ሕሩያነ በአዝማድ እግዚአብሔር የባላባት ዘር ስለሆን በጣም ንጹሕ ሰዎች ስለሆን በዚህ ነው የጠራ እንዳትሉ የእናንተ ባላባትነት ለእግዚአብሔር ምን ይጠቅመዋል? በዚያውም ላይ ባላባት አይደላችሁም ማለት። በነገራችሁ ላይ ኢትዮጵያ ውስጥ ባላባት ይባላል ሰው። በጣም ባላባት የሚባሉት የመጀመሪያዎቹ እነማን እንደሆኑ ታውቃላችሁ? እስራኤል ናቸው። እስራኤል በጣም በባላባትነት ይመካሉ። የአብርሃም ዘሮች እኮ ነን። እንኳን ሌላውን ሰው ክርስቶስን ተከራክረውታል። እንዴ ብነ አብርሃም አብ ብነ እኛ አብርሃም አባት አለን አሉት። እናንተ የፉኝት ልጆች ቢላቸው አብርሃም አባት አለን፣ እናንተ ከአባታችሁ ናችሁ ሲላቸው የእኛ አባት እኮ አብርሃም ነው ብለው ይመኩ ነበር። እኛ እኮ የዳዊት ዘር ነን ይሉ ነበረ። እግዚአብሔር ምን እንዳደረገ ታውቃላችሁ? የዳዊት ዘር ነን እኮ ከአብርሃም ዘር ነን እንዳይሉ ዳዊት የማን ልጅ ነው ብሎ ለማሳፈር ዳዊት ሞዓባዊት ከሆነች ሩት ከምትባል ሴት ነው የተወለደው። አብርሃም እኮ ንጹሕ የእግዚአብሔር አገልጋይ ነው፣ እኛ እኮ ሃይማኖት ከሌለው አልተወለደም፣ ዘራችን ንጹሕ ነው ቢሉት ደግሞ አብርሃም ከየት ነው የመጣ? መጀመሪያ ጣዖት የሚያመልክ አልነበርም? ከባቢሎን አይደለም የጠራሁት? አባታችሁ አብርሃም ራሱ እኮ ጣዖት የሚያመልክ ነበር አለችው። ከእናንተ መካከል እድፍ የሌለበት አባት ያለው ማን ነው ብሎ እስራኤልን ለማሳፈር ክርስቶስ ራሱ በእኔ የተወለደ ዳዊት የሚመኩበት ዳዊት ከአሕዛብ የተወለደ ነው። በቅድመ አያቱ በሴት አያቱ በኩል ሞዓባዊ ነው አብርሃማዊ ቢሆን፣ በአባቱ በቡኤዝ በኩል አብርሃማዊ ቢሆን፣ በእናቱ በሩት በኩል እስራኤል ከሚጸይፏቸው ሰዎች ወገን ነው። አብርሃም እስራኤል ከሚጸይፏቸው ከባቢሎን የመጣ ነው። ስለዚህ የምትመኩበት ነገር ምናችሁ ነው? ጉልበታችሁ ነው ወይ? አሁን ሁላችሁም ታውቁታላችሁ። ሰው ሁሉ በጉልበቱ የሚመካው አንድ ጉንፋን ሲይዘው ተልፈስፍሶ የሚወርቀው ሰው በጣም እኮ ነው የሚያስገርም። ሀብትን አይታችኋል ምንም እንደሆነ እንዴ? የዛሬ በ2013 አካባቢ ጦርነት ነበር አይደለም? ያው አሁንም አለ እና የዚያ የጦርነቱ ጊዜ ስንት ሆቴል ያለው ሰው ምን ያለው ሰው ከተማውን አልናገርም እየጣለ ሲሮጥ ነበር። ለካ ሀብት አያድንም፣ የጭንቅቅት አያድንም። ቀድሞም ባውቀውም የዚህ ያለት ደግሞ የበለጠ ገብቶኝ ነው። ከትምህርት ይልቅ ኑሮ ትልቅ ትምህርት ቤት ነው። ሀብት የት ያስጥላለቅ? እየጣለው ሩጫው ትንሽ ትንሽ ፖርሳ እየያዘ ማለት ሩጫው ወዴት? ወደ ገጠር። የብረት አጥር የለ፣ ዴንጀር አጥር የለ፣ የሽቦ አጥር የለ፣ ትልልቅ ውሻ የለ ወይ ምንም። ሩጫ፣ ሁሉም ሩጫ። እኔ አስታውሳለሁ የሆነ ከተማ ቁጭ በሉ አይዟችሁ ብለን ያስቀምጥናቸው ሰዎች አሉ። በቃ እኛ አለን፣ የሆነ ነገር ከመጣም እኛ መስቀል ዘን እንቆማለን፣ አይዟችሁ አትሞቱም ብለን ያረጋጋናቸው ሰዎች አሉ። አይዟችሁ በቃ እኛ ሳንሞት አትሞቱም በያልናቸው ሰዎች ሩጫ። አይጎዝ በጣም ምንም እንዲሁ ሰው ምንም ነገር እና ስለዚህ አዋቂ ሆናችሁ እኔን እዚህ የጠራኝ እግዚአብሔር እውቀት ኑሮኝ እውቀቴ ስለሚጠቅመው አይደለም። ጥቅም የሌለኝ ሰውዬ ነው አምጥቶ ትንሽ እውቀት የሰጠኝ። እናንተንም እንደዛው ጉልበት ኑሮን ጉልበታችን ሊጠቅም አይደለም ያመጣን እግዚአብሔር፣ ጉልበት ሊሰጠን የጠራን። ሀብት ኑሮን ሀብታችን ሊጠቅመው አይደለም እግዚአብሔር፣ ሀብት ሊሰጠን የጠራን። የእግዚአብሔር ሞኝነት ከሰው ልባምነት ምን ይላል ነው? ንገሩኝ እንጂ ይሻላል። ለምሳሌ 1 2 3 ነገሮችን ልናገርና ትምህርቴን ከዛሬው ጋር አገናኝቼ ቶሎ ጨርሳለሁ። የእግዚአብሔር ሞኝነት የሚባለው ምንድን ነው? የእግዚአብሔር ሞኝነት የሚባለው የእግዚአብሔር ሞኝነት ከሰው ልባምነት ይሻላል ማለት ምን ማለት? ምንድን ነው የእግዚአብሔር ሞኝነት የሚመስላችሁ? የእግዚአብሔር ሞኝነት የሚባለው እስመ አብዳኒሁ ለዛ ዓለም ሐረየ እግዚአብሔር ከመ ያስተሐፍሮሙ ለጠቢባን፣ እግዚአብሔር ጥበበኞችን ያሳፍር ዘንድ የዚህን ዓለም ሞኝ ነገር መረጠ።
እግዚአብሔር ጥበበኞችን ያሳፍር ዘንድ የዚህን ዓለም ሞኝ ነገር መረጠ። ስታዩት እግዚአብሔር የሞኝ ሥራ የሚሠራን የሚመስል አፈርን አንስቶ ሰው ያደርጋል። ሞኝነት ይመስላል እኮ አይመስል? ከአፈር ይልቅ ወርቅን ቢያደርገው ትንሽ በርታ ይላል። ትንሽ ሰው ወርቅ ቢሆን እንደው ትንሽ ይሻላል። ቦግ ምናምን ሲል ብልጭ ሲል ይሻላል። አፈርም አይበላውም። እግዚአብሔር አፈርን አንስቶ መልኩ ያደርጋል። ይህ እግዚአብሔር ሞኝነት አይመስላችሁም? አይመስልም? ሲያዩት ሞኝነት ይመስላል። ሲያዩት ሞኝነት ነው የሚመስል። እንዲሁ ሰው እድል ቢሰጠው እኔ እግዚአብሔርን ቢያደርገኝ ብሎ ትንሽ ሳያወራ አይቀርም። እኔ እግዚአብሔርን ቢያደርገኝ አፈርን ሰው አላረግም። እኔ ቢሆን አላረግም። እኔ እውነቴን ነው የምነግራቸው፣ አልሆንም እንጂ ማለት ነው። ምን ጨነቀኝ ብዬ ነው አፈርን ሰው ማድረግ። እግዚአብሔር ግን ያደርጋል። አያችሁ? ምንድን ነው ሰይጣን ምን አለ መሰላችሁ? እንደው እግዚአብሔር አለ እግዚአብሔር ግን እንደው እንደኔ ያለ ፍጥረት ያገኝ ብላችሁ ነው አለ። አይጥለኝም መስሏችሁ ነው እንጂ የፈለገ ብኮራ ምናምን አይጥለኝም አላለም። ማን እንደዚህ ያለ? ሰይጣን። ወሶበ አንተ ኢያኮትኮ ለዘፈጠረከ እምነበልባለ እሳት ወአውሎ ፈጠረየንቴከ ሰብአ ዘማሬ እማይ ወእመሬት። አንተን ረቂቅ አድርጎ እማትፈርስ እማትበሰብስ አድርጎ ፈጥሮ ባታመሰግነው አንተን ለማሳፈር አመዱን አንስቶ በአንተ ቦታ ፈጠረብህ። አመዱን አንስቶ ሰይጣን እንደኔ ያለ ፍጥረት አለ እንዴ እኔ አለ ብሎ ሲመካ የለም ካንተ የበለጠ እንዲያውም አፈሩን አንስቼ ነው ሰው ማድረግ አለና የማይፈርሰውን መልአክ ጥሎ የሚፈርሰውን ሰው የራሱ መልክ አደረገ። ይህ እግዚአብሔር አሰራር። እግዚአብሔር አሰራሩ በጣም የሚያስደንቅ። ሰውን ፈጥሮ የራሱ መልክ ማድረግ። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን አትሉ? የድሮ ዳኛ ሲኬድ እንደዚህ ነው። ማመልከቻ ጉዳዩ እንትን ስለመጠየቅ አይባልም ነበር ድሮ እግዚአብሔር ያመልክቶ፣ እግዚአብሔር ያሳዮ፣ ክርስቶስ ያመልክቶ ይባላል ዳኛ። ዳኛውም እግዚአብሔር ያመለክታቸውን ይፈርዳሉ። ዛሬ ግን ማመልከቻ ስለምንል ዳኞችም እኛ ያመለክትናቸውን እንዲፈርዱ እያደረግናቸው ነው። እግዚአብሔር ያሳየው የለማ እኔ ያመለከትኩትን ማመልከቻ ማን ያመለከት? እኔ አመልካች አቶ ገሌ ወይም ወይዘሮ ገሊት ነው። ድሮ ግን አመልካች እግዚአብሔር ነው። እግዚአብሔር ያመልክቶ ክርስቶስ ያሳየው ተብሎ ነው የሚጠየቅ ድሮ። እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ። ዳኛ አድርጊያችሁ እኮ ነው። እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ። አሁን ልብ ብላችሁ ስሙ። እግዚአብሔር ፍጹም ውብ ነው። በነገራችን ላይ ውብ ማን ነው ከተባላችሁ ለወደፊቱ መልካም። መልካም ማለት ምን ማለት ነው ንገሩኝ እንጂ። ውብ ማለት ነው። መልካም ማለት ውብ ማለት ነው። ታዲያ በምድርም ሆነ በሰማይ ትልቁ መልካም ማን ነው? አቤት እግዚአብሔር ነው። አንድ ጸሐፊ ሲናገር ምን ይላል? ትልቅ ውበት ከትንሽ ውበት ያወጣል ይላል። ትልቅ ውበት ከትንሽ ውበት ያወጣል። ትልቅ ውበት ከትንሽ ውበት ያወጣል። ለምሳሌ እግዚአብሔር ውብ ነው አይደል? የእግዚአብሔር ውበት የገባት ነፍስ የዚህን ዓለም ውበት ትንቃለች ማለት ነው። ነፍስ እንተ ጽግብት ጸቃወ አማር ትሜንን ይላል ሰሎሞን በመጽሐፈ ተግሣጽ ሲናገር። የጠገበች ሰውነት የማር ወለላን እንኳን ትጸየፋለች። ለምን? ጠግባለች አለ። ወለ ነፍስሰ ርህብት ኩሉ ይጥዕማ ወያስተዕድማ። ለተራበች ሰውነት ግን ምን ያልተፈተገ ገብስም ቢሆን ይጥማታል። ለተራበች ነፍስ። ለጠገበች ሰውነት ግን ማርም ቢሆን ከአንገቷ በላይ ይወጣል። ክርስቶስን የጠገበች ነፍስ የኃጢአት ውበት አይጣፍጣትም ነው። ለምን ይመስላችኋል? አንዳንድ ኃጢአቶች የሚጣፍጡን ገና የክርስቶስ ውበትን ነፍሳችን ስላልጠገበች ነው። እግዚአብሔር መልካም ነው። ብቸኛ ውብ እሱ ነው። አይንኒ እንተ ትርእዮ ኢትጸግብ እማይምሮቱ። እግዚአብሔርን የምታየው ነፍስ እሱን በማወቅ አትጠግብም ማለት ሁልጊዜ እግዚአብሔርን መጥገብ ትፈልጋለች። መላእክት ዘያፈተወሙ ለመላእክት ከመ ያሐውፅዎ፣ መላእክትን ሁልጊዜ ያስመኟቸዋል። ይገርማቸዋል። ታይቶ ሊያዩት የሚፈልጉት ማን እንደሆነ ታውቃላችሁ? እግዚአብሔር ነው። ለምሳሌ የሆነን ሰው እስከምናየው እንቸኩላለን። ስናየው ያልቅ አገኘ ነው። አሁን አንዳንዱን ሰው እንዲያው ባገኘሁት እንዲያው አንድ ቀን አግኝቸው 5 ደቂቃ እንዲያው አብሬው ቁጭ ብዬ ወይ ሻይ በጠጣው ወይ ባወራው ብለን
ቁጭ ብለን 2 ደቂቃ ካወጋ ነው ጨረስ። በቃ አወቅኩት፣ ገሌን አወቅኩት፣ ወይም አቶ ገሌን ወይ ዘሮ ገሌን እኮ አገኘኋቸው እኮ አወቅኩት። ከዚያ በኋላ በቃ አወቅኩት ብሎ ዝም ይላል ሰው ማለት። እግዚአብሔር ግን ሲያውቁት እንደገና ሊያውቁት ያስመኛል። ሲያዩት እንደገና እዩኝ ይላል። ሲወዱት እንዲወዱት ያደርጋል። ሲያገኙት እንደገና ከእሱ ጋር መኖር ይናፍቃል። እግዚአብሔር እንደዚያ ነው። ይህ የእኔ ደካማ ቃላት ናቸው እነዚህ። ታዲያ እንዲህ የሆነው እግዚአብሔር ብቻውን ውብ ሆኖ መኖር ሲገባው በሰው ልባምነት ቢሆን ይሄን መልኩን ግን ለማን ነው የሰጠ? ለሰው። እስኪ ለሰው በሉ። ሰው የማን መልክ ነው? የእግዚአብሔር ነው። ፍጡር ቢሆን ብቻውን ነበር መልከኛ የሚሆነው። ብቻውን መልከኛ ሆኖ ይኖራል እንጂ ማን መልኩን ለሰው ያጋራል? እስቲ አሁን የእናንተ ብቻ ጥሩ አይን፣ ጥሩ አፍንጫ፣ ጥሩ ጆሮ ቢኖራችሁ ይሻላል ወይም እንደናንተ ሁሉም ሰው ጥሩ ጆሮ፣ ጥሩ አፍንጫ ይኖር ቢባል ተሰጣላችሁ? ባይሆን እንደው ጌታ አፍንጫዬን አትርፍልኝ አይልም ሰው ይላል። ሰው ቢሆን ሰው ነው። ባይሆን እኔ በአንድ ነገር ለየት ልበል እንጂ ጌታ እንዴ አንድ ነገርማ ለየት አድርገኝ እንል ነበር። እግዚአብሔር ግን እንዴት ታዲያ ሰው መከራውን ፋሽን በመግዛት ልቡ የሚፈርጠው ለየት ብሎ ለመታየት እኮ ነው አይደለም እንዴ? ለየት ብሎ ለመታየት እኮ ነው ሰው ልቡ ወልቆ የሞተው። ለየት ብሎ ለመታየት አይደለም እንዴ? ሰው ደህና ልብስ ለብሶ መርካት ቢያቅተው ቀዳዳ ሱሪ መግዛት የጀመረው ለየት ለማለት እኮ ነው። ሰው እንዲህ ያለ ኢጎይስት ራስ ወዳድ ፍጡር ነው ሰው። እግዚአብሔር ግን ለእኛ ሞኝነት የሚመስለን ምን ነው ብቻውን ውብ በሆነ የምንልበትን የእኛም ልባምነት ትቶ በሱ መልካምነት ውብ አድርጎ ፈጠረ። ለምድር ውበትን ሰጣት፣ ለሰማይ ከዋክብትን ሰጣቸው። አሰርጎኮ ለሰማይ በከዋክብት ለምድርን ይበስነ ጽጌያት ይላል ቅዱስ ያሬድ። ሰማይን በኮከብ አስጌጥከው፣ ምድርን በአበባ አስጌጥከው። ይህ የእግዚአብሔር ለጋስነት ነው። ለምድር ውበትን ሰጣት። አበቦችን እስኪ ተመልክቷቸው። ርእዩ ጽጌያተ ገዳም ዘከመ ይልህቁ አለ ጌታ ማቴዎስ 6 ላይ። እስቲ የምድረ በዳ አበቦችን ተመልክቷቸው። አይፈትሉም፣ አይደክሙም፣ ግን እግዚአብሔር የሰጣቸውን ቦግ ያለ መዓዛ ያለው ታይቶ የማይጠገም አበባ ይለብሳል። ከመልካምነቱ ለምድር የአበባን ውበት ሰጣ። ከመልካምነቱ ለዛፎች አረንጓዴ ውበትን ሰጣቸው። ከመልካምነቱ ከማይጠገም ውበቱ ለፀሐይ የሞቀ የደመቀ ብርሃንን፣ ለጨረቃ የደመቀ ብርሃንን፣ ለከዋክብት ስነ ብርሃናትን ሰጣቸው። ለህዋሳት መልካምነትን ሰጠ። ለምሳሌ የሰው ጌጡ ህዋሱ ነው ይባላል። ምን ማለት መሰላችሁ? አሁን ሰው እንዲሁ ከግንባሩ አንስቶ እዚህ አካባቢ ትንሽ አይን ቦግ ቦግ ባይልበት፣ እዚህ አካባቢ ደግሞ የሆነ ከንፈር የሚባል ባይኖር፣ እዚህ ጆሮ ባይኖር፣ እንዲሁ ድብልብል ዱባ ቢሆን ኑሮ ቅንድቡን ጎድጎድ ባያደረገው እዚህ አካባቢ እንዲሁ እኔ ሰው ምንድን ነበር? ውይ የሆነ ድፍንቅል ነገር እኮ ነው የሚሆነው። ይኸውላችሁ ይህ እኮ የእግዚአብሔር መልካምነት ነው። የእግዚአብሔር መልካምነት አድርጎ የፈጠረን በእውነቱ አስጊጦ አሽጉርጉድ በዚች አካባቢ ሲሰራ። አሁን እጃችን ዝም ብሎ ልሙጥ ነገር ቢሆን እዚህ ጣት እንደዚህ ባይኖር ዝም ብሎ ጠፍጣፋ ቢሆን እንትን ነው የሚመስል። ምን ይመስላል? አይ በቃ ይቅር። እኔም እንደሚመስል እኔ አላቅም ምን እንደሚመስል፣ ምክንያቱም አይቼ ስለማላውቅ ማለት ነው። ሰው እንደዚያ ቢሆን ኑሮስ እጃችን በዚህ አካባቢ የሚንቀሳቀስ ባይሆን ዝም ብለን እንደ ሐውልት እንዲያል ብንሆንስ? እውነቴን እኮ ነው የምነግራቸው። እግርን ቀጠና አድርጎ አንገትን ደግሞ እዚህ ላይ ቀጠና አድርጎ ባያረ እንደ ዝም ብሎ እንዲህ ስትሬት የሆነ ድቡልቡል ጭቃ ቢያረገንስ እንደ እግዚአብሔር እንዴት እኮ እንደፈጠረ እውነቴን እኮ የምነግራቸው። ይህ የእግዚአብሔር ጥበብ ነው። አኮኑ ዘኩሎ እደው የገብራ ይህን ሁሉ ያደረገ የእኔ እጅ አይደለም? ጥቀ አብይ ግብርከ እግዚኦ ወኩሎ በጥበብ ገበርከ። ዳዊት ሲናገር አቤቱ ጥበብህ ምንኛ ድንቅ ነው፣ ሁሉንም በጥበብህ አደረክ ይላል። አሳምሮ የምናፍርበትን አካላችን በምናፍርበት አካባቢ ሸፍኖ እግዚአብሔር ነው እንዲህ የሚያደርግ።
በጣም ይቅር በሉኝ። አንድ ነገር ልናገር። ሰው በዚህ ቢጸዳዳስ እዚህ አካባቢ ለእናንተ ቀልድ ይመስላችኋል? በጣም የሚያስደንቅ እኮ ነው። መጸዳጃው የሰው እዚህ አካባቢ ቢሆን ኑሮ ሰው ሴት አያገባ፣ ሴት ባል አታገባ፣ እያዩ መሸሽ ብቻ ነው። እውነቴን እኮ ነው የምነግራችሁ ማለት ነው። ጋብቻ ሙሽርነት ምናምን መድመቅ ምናምን ለብሶ እንደዚህ መሽሞንሞን እግዚአብሔር ሁሉንም በቦታው ስላስቀመጠ ይሄ የእግዚአብሔር አሰራር ነው። እኔ አይደለም። ቅዱስ ዮሐንስ አፈወርቅ ምን ይላል? የቅዱስ ጳውሎስ ሁሉ በስርዓት ተጋጥመዋል። እስኪ በሉ ሁላችሁም በሉ እስኪ ሁሉ በስርዓት ምን ብሏል? ምኑ ነው በስርዓት የተጋጠመ? ሕዋሳታችን ማለት ነው። እግዚአብሔር እንዲያርጎ አሳምሮ ነው የፈጠረ። ይሄ የእግዚአብሔር ጥበብ ነው። መልኩን ለሰው ልጆች ሰጥቶ በአርአያ በአምሳሉ መፍጠሩ ሰዎች እንደሱ ሕያውነት። አሁን ይህን ዓለም ምን ያባለዋል? ዓለምን የሚያባለው ለምን ይመስላችኋል? በዓለም ላይ ዓለምን የሚያባለው ርዕዮተ ዓለም ይባላል። ርዕዮተ ዓለም ይባላል። ዓለምን የሚያባለው ካፒታሊዝም የሚባላለ፣ ሶሻሊዝም የሚባላለ፣ ኢንዲቪዥዋሊዝም የሚባላለ፣ ሂውማኒዝም የሚባላለ፣ ኮንዘርቫቲቭ ሊበራሊዝም የሚባላለ። ብዙ አይነት ርዕዮተ ዓለም አለ። ርዕዮተ ዓለም ማለት ዓለምን የምታይበት ለዓይንህ የገጠምከው መነጽር ማለት ነው። ለጭንቅላት የገጠምክበት ማያ ማለት ነው። ስለዚህ ለምሳሌ አሜሪካ ካፒታሊዝም ትከተላለች፣ ራሻ ሶሻሊዝም ትከተላለች። ይሄ ሁሉ ምንድን ነው ይመስላችኋል? ብቻዬን ልብላ ነው። ሌላ ነገር ብቻዬን ልብላ ነው። እኔ ልኑር። ሌላው ሀገር ደግሞ ምን ሁነኝ ነው? የእኔ መኖሪያ ሁነኝ። ሌላው ደግሞ የለም ማን ከማን አንሶ እኔ በአንተ ላይ ይኖራለሁ ሲባል እኩል ይሆናል። ጦርነት ይመጣል። ማን ኗሪ ማን መኖሪያ ይሆናል ብሎ ይጣላሉ ማለት ነው። በዓለም ላይ ያሉ ቁርቁሶች ሁሉ ከምን የሚመጣ ነው? ከዚህ ስግብግብ ከሆነ ራስ ወዳድነትም ይመጣል። እግዚአብሔር ግን ደስ የሚለው መድኃኔ ዓለም ስጋ የለበሰው እሱ ስጋችን የለበሰው ብቻ ሳይሆን ቀድሞ በአንድነቱ በሦስትነቱ እግዚአብሔር ፍቅር ነው የሚባለው የራስ ወዳድነት ነጥብ በእግዚአብሔር ባህሪ ውስጥ የለም። እግዚአብሔር ራስ ወዳድነት የሚባል ነጥብ ቀዳዳ የለበትም። ፍጹም ፍቅር ነው። መውደድ መጥላት የሚባል በእግዚአብሔር ባህሪ ውስጥ የለም። ይህ መልካምነቱ ለዓለም እንዲሰጥ አደረገው። ይሄ የእግዚአብሔር ለጋስነት ነው። ሰው ብቻዬን ልኑር ይላል። እግዚአብሔር የዘላለም ሕይወትን ለፍጥረቱ አጋራ ሰጠ። ሰው ብቻዬን ልወቅ ይላል። እኔ ብቻ ሊቅ። እንደ አንዳንዱ ሰው እኮ እሱ ያነብባትን መጽሐፍ እኮ ለሰው አይነገሩ። እንደው እችን ነገር ምን መጽሐፍ አነበብካት? አንድ መጽሐፍ ነው፣ ሩቅ ነው በጣም ብዙ አይገኝም። እኔም እንደው የሆነ ሰው ልኮልኝ ነው። አሁንስ ደግሞ ከኮምፒውተር ጠፋ መሰል ነው። አቤት ሊቁ መጽሐፊቱን ደብቀ ሊቅ ልትሆን ማለት ነው። እንዲሁ በሞቀ ነው እንጂ በሰበሰበ ነው እንጂ ሶላር የሚገኘው ፀሐይን ለብቻ ስላገኛት ነው እንዴ? ሶላር ሲስተም ታውቃላችሁ አይደል? ሶላር እኮ ፀሐይን ለብቻው አግኝቷት አይደለም፣ ከተዘረጋው ፀሐይ ሰብስቦ ነው ሙቀት የሚሰጠው። ለዓለም ከተበተነው ብርሃን ሰብስብ እንጂ ለብቻ ፀሐይን ልታረጋት ነው። ይህ ስግብግብነት ይባላል። አንድ ፈላስፋ ነበርና ምን አለ መሰላችሁ? እንዲህ አለ፣ እኔ አለ እንደኔ ያለ ሊቅ ሌላ አለ አለ። ስለዚህ እኔ ብቻዬን መኖር ስላለብኝ ሰው ሁሉ ሙቶ አልቆ ይችን ምድር እንደ ልቤ ልጠቀባት። በነገራችን ላይ እንደዚህ የሚል ግሩፕ አለ ዓለም ውስጥ ታውቃላችሁ። ትውልድ እንዲቀነስ ይሄ አላስፈላጊ የሆነ ተራው ህዝብ ቀነስ ተደርጎ ምርጡ እንኑር የሚል አለ። የቴክኖሎጂ ግሩፕ ስለሱ እኔ አላውቅም እና ግን ዞሮ አላሉ ነው። እንደዚህ የሰለጠኑ ሀገሮች እንደዛ ይላሉ አሉ ነው እንግዲህ አሉ እና እግዚአብሔር ያውቃል። ግድ የለም ማን እንደሚኖርባት በዚች ምድር መድኃኒዓለም ያውቃል። እንደዚህ ይሄን ነው እኮ የእግዚአብሔር ሞኝነት ይሻላል ያልኩት። ከዚያ በኋላ ያ ሰውዬ ምን እንዳደረገ ታውቃላችሁ? የሆነች ዛፍ ሕይወትን የምትሰጥ ሰውነትን የምታድስ እንጨት ፈለገና ያችን በጥብጦ የለም ስጠጣ ጥቂት የፈሰሰ እንደሆነ ሌላ ሰው ከረገጠው እንደኔ ብዙ ቀን ይኖራል ብሎ ሰው የሌለበት ቦታ ሂዶ ሊጠጣት ተሸክሞ ሲሄድ እግዚአብሔር ምን አደረገም? መልአክ ላከና ገንቦውን ከትከሻው ላይ ሰበረበት። ከዚያ በኋላ በግማሽ አካሉ ፈሰሰና የፈሰሰበት ደህና
ያልፈሰሰበት ፈርሶ ስንት ዓመት ሲሰቃይ ነው። ይሄ ሰው በልባምነቱ አይኖር። አንዱ ደግሞ ምን አደረገ? እኔማ እንደው ሊቅ ነኝ እንደው እኔ ስሞት የኔን ስጋ አፈር አይነካውም እንዳልቀበር አለና በብልሃት እኮ ነው የኔ ስጋ እንዳይቀበር ተማሪዎች ምን ልበላቸዋለ? የፍልስፍና ተማሪዎችን የኔ ስጋ እውቀት ስለሚገልጽ ስሞት ብሉኝ አለ። ከዚያ ምን አደረጉ መሰላችሁ? እስከዚያ ድረስ በድንቁርና ለምን እንሰቃያለን ብለው በቁም በሉት። እንዴ አይ መምሬስ እስከ ሲሞቱ ስለምን እንሰቃያለን? በቁም በልተነዎት እንገለጽልናል እንጂ ብለው እንክታ አድርገው መምህራቸውን በሉ እና የሰው ልባምነት ነው እንደዚህ። የእግዚአብሔር ሞኝነት በሉ እስኪ። የእግዚአብሔር ሞኝነት ከሰው ልባምነት ምን ይላል?